ልጆች ማንም አይረዳኝም። ምን እየሆንሽ ነው? ቆይ በቃ ተወኝ። ሲጀመር እድሌ ነው። የምን እድል ነው የምታወሪው? አሁን ላይ የሚያስጨንቀኝ ስለበሴ ነው። እኔ ምንም አልልም። ተናግሬም በቃ መክሬም ምንም ነገር ጨርሻለሁ። እኔ ከዚህ በላይ ምንም መረዳት አልችልም። ማለት በቃ ስራሽን ስሪ ምናምን ብያት ዛሬ ለነገርሽ የመጣሁት እንደማን ነው ነገር ለሷ እስኪ ኮሜንት አነባለች እየገባች ታያለች። እስኪ ኮሜንታችሁን አሪፍ አድርጋችሁ ጥሩ ኮሜንት ስጧት። ማለት እኔ በቃ እኔ ደከመኝ ስንቴ መክሬ ይሄ በሴ ወይም ደግሞ ፍቅር የምትይው ነገር ራስሽ ላይ ጉዳት እንደሚያመጣ እንጂ ጥሩ ነገር እንደማታመጭ እርግጠኛ እያየ ነው። እሷ ጥሩ ነገር እንድታደርግ ብዬ ጊዜንም ሰዎች ስራ ስፈልግላት ነበረ። ከዛ የተሻለ ደግሞ ማሚን ስለማምናት ከማሚ ጋር አገናኝቻት ጥሩ ስራ ጀምራ ነበረ። ግን አይሆንም በቃ እየተፍጨረጨርኩኝ በምድር የሆነ ነገር አድርግ፣ በእናትህ የሆነ ነገር አድርግ። እኔ ምንም ማድረግ አልችልም። በቃ እኔ ጠይቂያታለሁ እኮ። ሰላም ቤተሰቦቼ እንዴት አላችሁ? ሰላም ብያለሁ ሁላችሁንም። ዛሬ ትንሽ በሎሚ ጉዳይ ትንሽ ደብሮኝ ነው የመጣሁት። ማለት እኔ ለሷ ስራ እንድታገኝ ብዙ ነገር አድርጌያለሁ፣ ግን ለሷ አስቤም ብቻ አላቅም። እኔ ምን እንደምላችሁ ዛሬ እንዴት እንደምነግራችሁ ራሱ አላቅም። ማለት ከማሚም ጋር እንዴት እንዳገናኘዋት አይታችኋል። ከዛ በፊትም ከሷ ጋር ተገናኝተን ስራ ፈልጋለሁ ምናምን ስላለች ብቻ እንደዚህ አይነት ነገሮችን እንትን ብያለሁ። ግን አሁን እሷ ደግሞ እያስበለጠች ያለችው ፍቅር እያለች ሌላ ነገር እየሆነ ነውና ከማሚ ቤት እንድትወጣ ተብያለሁ። ማለት ለትንሽ ጊዜ እንድታቆም ራሷን እስከ ምታዳምጥ ድረስ ማለት ራሷን እስከምትሆን ድረስ እንድትመለስ ተብዬ ማሚ ትናንትና አግኝታ እያወራችኝ ነበረ። ልጆችን በስነ ስርዓት እያስጠናችልኝ አይደለም፣ ጥሩ አድርጋ እያስጠናችልኝ እንደማስበው አልሆነችልኝ። መጀመሪያ ቀን የነበራት ፓወር እና አሁን ደግሞ ያላት እንትን በፍጹም ይለያያል ብላ ነግረኛለች። እኔ ዛሬ እንዴት እንደምነግራት አላቅም። ሰፈሩ አካባቢ ሂጄ በቃ ለእናንተም ማሳወቅ የእናንተም ምክር ስለሚጠቅማት ለእናንተም ማሳወቅ ስላለብኝ ነው ዛሬ የመጣሁት። እኔ ደብሮኛል፣ ምክንያቱም እሷ እንድትቀየር ወይም ደግሞ ጥሩ ነገር እንድታደርግ ፈልግ ነበር፣ ግን ያ ነገር ሳይሳካ ቀርቷል። እሷ የምትለውንም እኔም ስደውልላት በሴ እያለች ነው። በፊትም አይታችኋል፣ እያለቀሰች ነበረ። ከኔ ጋር ስትሆን እንደዛ ካለቀሰች የብቻዋን ስትሆን ደግሞ አስቡት ምን አይነት ስሜት እንደሚሰማት። ብቻ ግን እኔ ቤተሰቦቼ ለማንም እኔ ለሷ አስቤ ለሷ ጥሩ ነገር እንድታደርግ ብዬ ጊዜንም ሰዎች ስራ ስፈልግላት ነበረ። ከዛ የተሻለ ደግሞ ማሚን ስለማምናት ከማሚ ጋር አገናኝቻት ጥሩ ስራ ጀምራ ነበረ። ግን አይሆንም በቃ መጨረሻው አይሆንም። በጥሩ ነገር እንድትሄድ ነበር የፈለኩት፣ ግን መጨረሻዋ ስላላማረ ማሚም ከሷ ጋር ያላት ግንኙነት እንዲቆም አድርጋለች። ማለት ራሷን እስክትሆን ድረስ በቃ ከኔ ጋር መስራት አችልም ብላለች። ለማንኛውም እኔ ዛሬ በጣም ደብሮኝ ነው። ለሷም አልነገርኳትም እንገናኝ ምናምን ብያታለሁ። ከዛ በኋላ ደግሞ ተገናኝተን አናውቅም። ትታኝ ሄደች። የሆነ ቀን አይታችሁ ከሆነ በስልክ ስደውልላት 2-3 ደውዬላት ከዛ በኋላ ታነሳልኛለች። የምታወራኝ ሁሉ ነገር ስለ በሴ ናፍቆኛል፣ በሴ ማግኘት ፈልጋለሁ። ዛሬ ስፈልገው ነው የዋልኩት፣ ግን አላገኘሁትም። ብቻ በጣም ተደጋጋሚ ነገሮች ስለ በሴ እየሆኑብኝ ነው። ግን ዛሬ እስኪ ቤቷ ሰፈር መጥቼ ላገኛት ነው። አይ ቲንክ አንድ የተወሰኑ ደቂቃዎችን ቆይቻለሁ፣ ግን ትመጣለች ብዬ አስባለሁ። ብቻ አብራችሁኝ ቆዩ። ምን ብዬ እንደምነግራት አላውቅም። እናንተም እንግዲህ ቤተሰቦች ለሷ እስኪ ኮሜንት አነባለች እየገባች ታያለች። እስኪ ኮሜንታችሁን አሪፍ አድርጋችሁ ጥሩ ኮሜንት ስጧት። ማለት እኔ በቃ እኔ ደከመኝ ስንቴ መክሬ ምናምን ነገር አልቻልኩኝ። በተቻላችሁ መጠን በቃ ደስ የሚላችሁን ኮሜንት አድርጉ። በተረፈ አብረን እንጠብቃትና በቃ ይሄን መርዶም ቢሆን እነግራታለሁ። አብራችሁ ቆዩ። ሰው ሆና ተገኝታ በልቤ ተርፋለች። ደሞ ባይኔ ሞልቶ ለምኛለሁ እውነትም ተገቼ ዛሬ እንድኖርበት ሰላሜን አግኝቼ እና ቤተሰቦቼ እኔ ማለት በቃ መናገር ስላለብኝ ነው። እሷን አልሰማችም፣ እየመጣች ነው። ስለበሴ የሆነ ነገር ነግርሽ ነገር አለ ብያን የጠራኋት። ብቻ እስኪ
ሎሚ እንዴት ነሽ? ሰላም ነው አለሽ? ሄሎ እንዴት አለሽ? እግዚአብሔር ይመስገን ደህና ነኝ። ክላስ አሪፍ ነው? አሪፍ ነው፣ ቆንጆ ነው። ተመልሼ እኮ ክላስ ተመለስ? እኔ ክላስ እመልሳለሁ ስላልሽኝ ነው እኔም የጠራሁሽ። እናገረኛለሁ ባለፈው ጥዬሽ ስልክም አላነሳም አልሽኝ እኮ አንቺም ጥጋበሽ 2 3 ካልደወልኩ አታናሽ ጥሩ ስሜት ስለነበርኩኝ እኮ። እንዴት ነው ጥናት አሪፍ ሄደልሽ? ያስጠናሽ? አሪፍ ነው። ትናንትና ሄጄ ነበር የመጣሁት ማሚ ጋር። ሄደሽ ነበር? እና ያለው ነገር እንዴት ነው? አሪፍ ነው? አሪፍ ነው። አልነገረችም? አልተገናኘችም? ተገናኝተናል። እንዴት ነው የበሴን ነገርስ እንዴት አደረግሽ? ዛገኛች አልኩኝ እኮ የፈለግሽው እንደሆነ ነግረሽኛል፣ ግን እኔ ደግሞ በምችለው መጠን የጓደኛው ስልክ ነበረኝ፣ ግን ጓደኛው ምን አለሽ? ስልኩ ጠፍቶብኛል። ያኔ ነበረኝ። እሺ ዋነኛውን ቤተሰቦች ይዤ መጥቻለሁ። ሰላም ባያቸው እነሱ። ሰላም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ማለት ምን አይነት ስሜት እንደሚሰማሽም ብነግራቸው ደስ ይለኛል። ማለት ሳትደብቂ አንቺ ምን ላይ ነው ያለሽው ምናምን ብዙዎች እየተጨነቁ ነው በአንቺ ምክንያትና የኔም የነሱም እንትን አንድ ይመስለኛል። ማለት እኔ በቃ አላቅምሽ ብቻ ነገሪያቸው እስኪ። ያው ላይ ያለውበት እየሰራው እየተማርኩኝ ነው። ያ ቢያንስ የዕለት ጉርሴን ማገኝበት ስራ አግኝቻለሁ። እድሜ ላንተ። ማሚዬም ደግሞ እያገዘችኝ ነው፣ እግዚአብሔር ይመስገን እላለሁ። አሁን ለሚያስጨንቀኝ ስለበሴ ነው። እኔ ምንም አልልም፣ ተናግሬም በቃ መክሬም ምንም ነገር ጨርሻለሁ። እኔ ከዚህ በላይ ምንም መረዳት አልችልም። ማለት በቃ ስራሽን ስሪ ምናምን ብያት ዛሬ ለነገርሽ የመጣሁት እንደማን ነው ነገር ትናንት ማሚ ጋር ሄደሽ ነበረ። ሆፕ ባለፈው ማለት ይቅርታ ጠይቄያለሁ። ካሁን በኋላ ስለበሴ እያነሳውም አልጨቀጭቅህም ብያለሁ አይደል እኮ ብለሽኛል። ግን እሺ ለኔ ነው እንደዛ ያልሽኝ። አንቺ ደግሞ የምታደርጊያቸውን ነገሮች በስልክም እየነገርሽኝ እየፈለግኩት ነው፣ ግን ላገኘው አልቻልኩም። ቆይ እንዴት ነው የምታስቢው? አንቺ ፈልገሽ ከዛ ነገሮች ሁሉ የሚስተካከሉ ይመስልሻል? ስሜቴ ምንም የስሜቴን እየተረዳህልኝ አይደል? ሁሌም እንደዛ በይኝ አንቺ። ለማንኛውም እኔ ዛሬ ልነግርሽ የመጣሁት ማሚ ትናንት አግኝቻት ነበረ። ዛሬም ደውላ ያለውን ነገር አውርተኛለች። እኔ ምን እንደምልሽ አላውቅም፣ ብቻ ግን ለትንሽ ጊዜ ስራ እንድታቆም ብለኛለች። ምን? ለትንሽ ጊዜ ስራ እንድታቆም ብለኛለች። እኔ እንዴት ማለት በቃ መናገር ግዴታ ስለሆነብኝ ነው። ላንቺ ነግራሽ ከዛ ነገሮች ሁሉ እንትን ከሚል እግዚአብሔር እኔ ምንም ማድረግ አልችልም። በቃ ማለት አንቺ ይሄ ጊዜያቶች እንዳይደርሱ ነበር እኔ እስከዛሬ እንትን ስልሽ የነበረው። ለምን ነው በቃ ልጆቼን በጥሩ ሁኔታ እንደማስበው ወይም እንደመጀመሪያው ቀን ፓወር ኑራት የሆነ ነገር እንትን ኑራት እያሰራች አይደለም ብላኛለች። እኔ ሎሚ ከአንዴም ሁለቴ ለመረዳት ሞክሬያለሁ። ማለት ለአንቺ ጋር ለማግባባት ሞክሬያለሁ። አንቺንም እንትን ለማለት ሞክሬያለሁ። ነው አሁን ተረጋጊዎች። ስራ ቁሜ እንዴት ስለሆነ ነው ሆፕ? እኔ እኮ እሱን እኮ ነው መጀመሪያ ነገርሽ። አሁንም ወደ ልትሄጂ መጀመሪያ ስሚ፣ ጥፋትሽን ስሚኝና ሎሚ ስሚ። ቆይ አንዴ አታስቢ። እሺ ምን አጠፋኝ? ልጆችን እያስጠናሁ አይደለም እኮ ልንገርሽና መጀመሪያ ከዛ ተረጀም እንትናቴም እሱ ያለችው ልጆቼን እንትን እያለች አይደለም። አሁንም የምታደርገው ነገር ጥሩ አይደለም። ፍቅር እያለች ነው በሲ ምናምን እያለች እንትን እያለችብኝ ነው። እኔ ልጆች ምንም አይረዳኝም። ምን እያልሽ ነው? ቆይ በቃ ተወኝ። ሲጀመር እድሌ ነው። ያ ምን እድል ነው የምታወሪው? እዚህ ላይ እኮ እድል አይደለም ሎሚ። በስንት መከራ አገኘ ያልኩትን ስልካው እኮ ይገባኛል እኮ እንደዚህ እንደምትሆኝ ስሜቱ ይገባኛል እኮ፣ ግን አሁንም ራስሽ ለማስተካከል ሞክሪ። ይሄ በሴ ወይም ደግሞ ፍቅር የምትይው ነገር ራስሽ ላይ ጉዳት እንደሚያመጣ እንጂ ጥሩ ነገር እንደማታመጭ እርግጠኛ ነኝ። እያየ ነው ምን ቤተሰቦች እኔ ከምንም በላይ ማለት ላይ ጥሩ ነገር እንድታደርግ ነበር ማስብ። አንቺን የጥሩ ነገር እንድታደርጊ ነበር ማስብ። አሁን ግን ጨንቆኛል። ምን ማድረግ እንዳለብኝ አላውቅም። እሺ ምን ሆኜ ነው የምትለኝ?
አላቅም ብቻ እሺ ማሚ ለምንድኝ እኔ ስራ ቆሜ እንዴት ነው መኖረው? እኔ በቃ አንዴ ሙለት የጠየኳት እሷን እንድትስተካከል አደርጋለሁ። በቃ ብዙ ነገር ጠየኳት፣ ግን በመጨረሻ እንደማይሆን ነው የነገረች። ራሷን ያስጠናውኝ ነው። በቃ በምትፈልገው መንገድ እየሄድሽ አይደለም። 2 ቀን 3 ቀን የነበራት እንትን አሪፍ ነበረ፣ ግን ከዛ በኋላ ያየሁት ያለውን ነገር በጣም በፍጹም ተቀያየረብኝ። ነገሮች ተቀያይሮብኛል ነው ያለች። አይን ደግሞ እኔ ምንም ማድረግ አልችልም። ጥፋትሽ ካንቺ ነው። እኔ 2ቴም 3ቴም ነግሬሻለሁ እኮ እየተፍጨረጨርኩኝ በምድር ህይወቴ የሆነ ነገር አድርግ፣ በእናትህ የሆነ ነገር አድርግ። እኔ ምንም ማድረግ አልችልም። በቃ እኔ ጠይቂያታለሁ እኮ በቃ እኔ ምንም ማድረግ አልችልም። እኔ ከዚህ በላይ እንዴት እንደምነግርሽ አላውቅም ነበረ፣ ግን መጨረሻም ነግሬሻለሁ። አሁንም ራስሽን እንትን ለማለት ሞክሪ። ሌላ ምንም መልሽ ነገር አይደለም። በቃ ጫውሽ ደውልሻለሁ። ኧረ በእናትህ በእናትህ አንድ ቀን እንደማጣሽ ምን ነበር በሳልኩት፣ መሄድሽን ባልከፋይ ልቤን ባሳመንኩት፣ ክዳትሽ አሳልፎ ለሐዘን ከሰጠኝ ለኔስ ይሁዳ ነሽ ሌላ ቃልም የለኝ። አመል ሆኖብሽ እንጂ በቤት ንብረት ደጃፊ አንቺው ነበርሽ አዛዡ በጓዳው ሳታኮርፊ። እንኳን ተበዳይ ሆኖ ጥቅም ሳያውካቸው ለፍቅር ሲሉ የሚያድሩ በእርግጥ ብዙሃን ናቸው። የማዝነው ላንቺ ሄደሽ ለሸመትሽ የህሊናዳ ያጎረሰሽን እጅን ለነከሽ እንደ ይሁዳ። የማዝነው ላንቺ ሄደሽ ለሸመትሽ የህሊናዳ ያጎረሰሽን እጅን ለነከሽ እንደ ይሁዳ።